ላይክ አሁን በተለቀቀው ቪዲዮ ሊያሾ ትሸማቀቃለች፣ አንገቷን ትደፋለች፣ ወይኔ ልጇ ታፍርባታለች ብላችሁ ልታሸማቀቁ በመጣችሁት ልክ መልስ አለኝ። ይሄን ለመጨረሻ ነው መመልስላችሁ። በነገራችን አንደኛ ነገር እውነት እኔ ላይቭ ላይ ተቀምጬ በዛ ቪዲዮ እንዳላችሁት እየጎረጎረች ፊንገር እያደረገች እንዳላችሁ አርጌ ከሆነ በገዛ ንብረቴ ማንም ያገባው። በመጀመሪያ ደረጃ ማንም ሰው አይደለም እናንተ የማላቃችሁ የሶሻል ሚዲያ ተከታዮች የቀርታችሁ የልጅ አባት የፈታሁት እንኳን አያገባው። እኔ አምኜበት ካደረኩት ማንም ሰው ያገባው። ይኸውላችሁ ስላችሁ ነግሬያችኋለሁ። እናትና አባት ያለው ሰው ወይኔ አባቴና እናቴ ይቆጡኛል ብሎ ያፍራል። እኔ ለማንም አልፈራም፣ ለማንምም አልሸማቀቅም። ስለ እውነት እናገራለሁ። ጀስት ኢንጆይ ነው ያደረኩት። የአራዳ ልጅ ስትሆን ይገባሃል፣ ሰገጤ ስትሆን አይገባህም። የሆነች ነገር ስታይ ከብልግና ጋር ነው የሚያያይዝባችሁ። እኔ ምን ማለት በውስጥ ተላልኪ ያደረኩት ነገር አይደለም። ጀስት ፍለርት ያደረኩ ነው። ከጓደኞቼ ጋር ላይቭ ላይ ነኝ። ቲክቶክ አልነበረም፣ ሙድ ነው። ፍለርት አልጊያለኝ፣ ፍለርት እያደረኩ ነው። አለቀ። እጅሽን ጎረጎረች። እኔ እውነት እንደው ተውት፣ ተጠቀሙበት፣ አብሽቁኝ፣ ለመናደድም ተጠቀሙበት። እኔ ልብሴ ውስጥ እጄን ስከት ይታያል፣ ቪዲዮ ላይ ይታያል አይታይም። ግን በዚህ ደረጃ የሄዳችሁበት እርምጃ ሊያሾ ከሶሻል ሚዲያ ትወጣለች። ሊያሾ ምቀኛ ናት። ሊያሾ ሀገሯ ላይ ጸድታና በልጣ ከፍ ብላ ስለኖረች ለማሸማቀቅ የሄዳችሁበት መንገድ ያሳዝናል። እኔ መቼም አልሄድም። እንደነገርኳችሁ ቋሚ ስራዬ ነው።